ሰላም ቤተሰቦች፣ ዛሬ ዓለማችን ላይ ከሚያስገርሙ ሴቶች መካከል አንዷን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ዩን ሃራንግ ትባላለች። ቦዲ ቢልደር ስትሆን የተወለደችው በጊንጎር ሲቲ በቻይና ውስጥ በ1989 ነው። ዩን ሃራንግ ሰፈር ውስጥ ቹሊንግ ስትሪት ፋይተር ብሎም ይጠሯታል። ከዶክተር ቤተሰብ የተወለደች ሲሆን አባቷም እናቷም ሜዲካል ዶክተር ናቸው። ዩን ሃራንግ ከልጅነቷ ጀምሮ ኩንግፉ ፋይተር መሆን ነበር የምትፈልገው። እናቷም አባቷም ግን ሜዲሲን እንድታጠና ነገሯት። ዩን ሃራንግም የእናትና አባቷን ለማስደሰት ወደ ዩኒቨርሲቲ በመሄድ ሜዲሲን አጠናች። ከዩኒቨርሲቲ ሜዲሲን ከተመረቀችም በኋላ ብዙም ሳትቆይ ስራ አገኘች። ሆስፒታልም ውስጥ ሜዲካል ፕሮትራክተር ሆናም ተቀጠረች። ቢሆንም ግን ዩን ሃራንግ ሜዲሲን አጥንታ ስራ ብታገኝም ልቧን ግን ደስ አላሰኘውም ነበረ። ልቧ ያለው ቦዲ ቢልደር መሆኑ ላይ ነበረ። ህልሟንም ለማሳካት ጂም ቤት በመግባት ዮጋ ክላስ ጀመረች። ቢሆንም ግን ያን ያህል ደስተኛ አልነበረችም። ምክንያቱም እሷ እንደፈለገችው አይነት የጡንቻ ቅርጽ መምጣት ባለመቻሉ ነበረ። ዩን ሃራንግ አሪፍ ቅርጽ ለማምጣት የተለያዩ ስልጠናዎችን መውሰድ ጀመረች። ዙዋን ሃራንግ የተባለም ፕሮፌሽናል ቦዲ ቢልደር ካገኘችም በኋላ የተለያዩ ስልጠናዎችን ይሰጣት ነበረ። እሷም ስልጠናዎቹን በመከታተል በመጨረሻም የሴቶች ቦዲ ቢልደር ለመሆን በቅታለች። የተለያዩ አክሽኖችንም በመውሰድ ሴፕቴምበር 2014 በተዘጋጀው ቦዲ ቢልደር አሶሲዬሽን ኦን ኢን ቻይና ሁለተኛ ደረጃ ይዛ አጠናቃለች። ዩን ሃራንግ ስኬት። ዩን ሃራንግ ከልጅነቷ ጀምሮ ስታልመው የነበረውን ቦዲ ቢልደር መሆኑን አሁን ላይ አሳክታለች። በጣም ብዙ ተከታይ ኢንስታግራም እና ዩቲዩብ ላይ አፍርታለች። አሁን ላይ ደግሞ ቦዲ ቢልደር እና ሞዴሊንግ እየሰራች ትገኛለች። ስለተከታተላችሁኝ አመሰግናለሁ። የዛሬው ቪዲዮ የዩን ሃራንግ ቅርጽ ያላት ሴት ይህንን ይመስል ነበረ። ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ባባይ